ሰላም የኢትዮ ቴክኖሎጂ ሶሉሽን ቤተሰቦች እንኳን ወደ ዛሬው አዳዲስ የቴክኖሎጂ መረጃችን በደህና መጡ። ዛሬ የምናያቸው አዳዲስ መረጃዎች የሚከተሉት ናቸው። ከኤንቪዲያ ኤአይ ሰርቨር ዋጋ ጭማሬ እስከ ማይክሮሶፍት የአዲሱ ኤንቪዲያ ቬራ ረቢን ጂፒዩ መቀበል፣ ከሰው መልክ ያላቸው ሮቦትስ እስከ አንትሮፒክ የጎግል ቲፒዩ ባለሙያን መቅጠር ድረስ በጣም አስደናቂ የሆኑ መረጃዎችን በዝርዝር እንመለከታለን። አብራችሁን ቆዩ። የዛሬው ትልቁ ዜና ከኤንቪዲያ ነው። ኤንቪዲያ ትልልቅ ደንበኞችን በኤአይ ቺፕስ የተገጠሙ ሰርቨርስ ዋጋ ከ15% በላይ ሊጨምር እንደሚችል እያሳወቁ መሆኑን ተዘግቧል። የዋጋው ጭማሪው በተለይ ከ2027 መጀመሪያ ላይ ለሚላኩ ስርዓቶች የሚመለከት ሲሆን ከሚጠቀሙት ቺፕስ መካከል ቬራ ረቢን እና ግሬስ ብላክዌል ይገኙበታል። ዋናው ምክንያት የሚሞሪ ቺፕስ ዋጋ እየጨመረ መምጣቱ፣ ኤአይ በፍጥነት እየተስፋፋ ስለሆነ የዳታ ሴንተር ፍላጎትም እየጨመረ ነው። ይህ መረጃ ለእኛም ጠቃሚ ነው፣ ምክንያቱም ኤአይ አገልግሎቶች በስልካችን ላይ ቀላል ቢመስሉም ከጀርባቸው በቢሊዮን ዶላር የሚገነቡ ዳታ ሴንተርስ እንዳሉ እንድናውቅ ነው። እና ኤአይ ፍላጎት እየጨመረ ከሄደ ቺፕስ፣ ሚሞሪ እንዲሁም ሰርቨር ዋጋው አብሮ ሊጨምር ይችላል። አሁን ደግሞ እጅግ አስገራሚ ወደ ሆነው ሂዩማኖይድ ሮቦትስ ዜና እንሂድ። በቻይና ቤጂንግ የሁለተኛው ወርልድ ሂዩማኖይድ ሮቦትስ ጌምስ ውድድር ላይ ከ2000 በላይ ሮቦትስ በተለያዩ ውድድሮች ተሳትፈዋል። ከነዚህ መካከል አንድ ሮቦት 100 ሜትርን 9.39 ሰከንድ ውስጥ ሩጧል ተብሏል። ይህ ሮቦቲክስ ትልቅ እርምጃ ነው፣ ምክንያቱም ሮቦት በቀጥታ መሄድ ብቻ ሳይሆን መሮጥ፣ መዝለል፣ መውደቅና እንደገና መነሳት ያለበት በጣም ከባድ የኢንጂነሪንግ ችግር ነው። ወደፊት እንደዚህ ያሉ ሮቦትስ በፋብሪካዎች፣ በዌርሃውስ፣ በሆስፒታል እና በቤታችን ሊሰሩ ይችላሉ። ጥያቄው ግን ሮቦት የሰውን ስራ መቼ ሊጀምር ይችላል? አንትሮፒክ የጎግል የቲፒዩ ፕሮጀክት ከፍተኛ ባለሙያ የነበረውን አሚር ሳላክ መቅጠሩ ተዘግቧል። ቲፒዩ ማለት በቀላል ለኤአይ ስራዎች የተሰሩ ልዩ ቺፕስ ነው። ይህ አንትሮፒክ ምን ማለት ነው? ኩባንያው በኤአይ ሞዴሎች ብቻ ሳይሆን የራሱን ኮምፒውቲንግ ሃርድዌር አቅም ለማጠናከር እየሰራ መሆኑን ያሳያል። በአሁኑ የኤአይ የዓለም ውስጥ ጦርነት ቻትቦት ብቻ አይደለም። ማን የተሻለ ኤአይ ቺፕስ ይሰራል? ማን የተሻለ ዳታ ሴንተር ይገነባል? እንዲሁም ማን በትንሽ ኃይል ብዙ ኤአይ ያሰራል የሚለውም ትልቅ ውድድር ሆኗል። ከማይክሮሶፍት ደግሞ አዲስ መረጃ አለ። ማይክሮሶፍት ሲኢኦ ስታያ ናዴላ የመጀመሪያዎቹ ኤንቪዲያ ቬራ ሮቢን ጂፒዩስ ወደ ማይክሮሶፍት ዳታ ሴንተርስ መድረሳቸውን ገልጸዋል። ይህ ትልቅ ጉዳይ የሆነው የኤአይ ሞዴልስ እየጨመሩ ስለሆነ ነው። ቻት ጂፒቲ ያሉ ኤአይ ሲስተምስ በሚሊዮኖች የሚጠቀሟቸው ሲሆን እነዚህ ስርዓቶችን ለማስኬድ በጣም ኃይለኛ ጂፒዩስ ያስፈልጋሉ። ስለዚህ ማይክሮሶፍት፣ ጉግል፣ አማዞን እና ኦፕን ኤአይ ያሉ ኩባንያዎች የኤአይ ኢንፍራስትራክቸር ላይ ትልቅ ገንዘብ እያፈሰሱ ነው። አሁን ብዙ ሰዎች የሚያስቡትን ጉዳይ እንይ። ኤአይ ኃይል ይፈልጋል። ትልቅ ኤአይ ዳታ ሴንተር ብዙ ጂፒዩ ይጠቀማል። ጂፒዩ ደግሞ ኤሌክትሪክ ይፈልጋል። ስለዚህ ኤአይ ውድድር በቴክኖሎጂ ኩባንያዎች መካከል ብቻ አይደለም። ኢነርጂ የኤአይ የወደፊት ውጊያ አንዱ ክፍል ሆኗል። ኤንቪዲያ የአዲሱ የኤአይ ዳታ ሴንተር ንድፍ 100% ሊኩዊድ ኩሊንግ በመጠቀም የውሃ አጠቃቀምን ወደ ዜሮ ቅርብ ሊያደርስ እንደሚችል ተነግሯል። ይህ ለወደፊቱ የኤአይ ዳታ ሴንተር ግንባታ ትልቅ ጉዳይ ነው። አሁን ወደ አፕል እንሂድ። የተንታኞች ግምት አፕል ከኤንቪዲያ ጋር የኤአይ ትብብር ቢያደርግ ለአፕል ትልቅ ጥቅም ሊኖረው እንደሚችል ይጠቁማል። አንዳንድ ተንታኞች አፕል አሁን በኤአይ ዘርፍ ከጉግል ጋር ያለውን ግንኙነት ለመቀነስ ከኤንቪዲያ ወይም ከሌሎች ኤአይ ቴክኖሎጂ ጋር መስራት እንደሚችል ይገምታሉ። ግን አስፈላጊ ነገር ይህ እስካሁን የተረጋገጠ አፕል ኤንቪዲያ ስምምነት አይደለም፣ የተንታኞች ግምት ነው። ነገር ግን አፕል በኤአይ ውድድር ውስጥ የበለጠ ጠንካራ ለመሆን ከፈለገ እንደዚህ ያሉ ትብብሮች ትልቅ ለውጥ ሊያመጡ ይችላሉ።
የትዊች ተጠቃሚዎች አሁን ይዘታቸው ለአማዞን የጄኔሬቲቭ ኤአይ ስልጠና እንዳይውል ኦፒቲ አውት ማድረግ ይችላሉ። ይህ ስትሪምስ፣ ቪኦዲኤስ፣ ክሊፕስ፣ ቻትስ፣ ፒክቸርስ እና ቴክስትን ያካትታል። ይህ ለዩቲዩበር ለኮንተንት ክሪኤተር በጣም አስፈላጊ ዜና ነው። ምክንያቱም ኤአይ የክሪኤተር ይዘትን ለማሰልጠን እየተጠቀመ ሲሄድ የእኔ ይዘት ለኤአይ ስልጠና መዋል አለበት የሚለው ጥያቄ የበለጠ ወሳኝ እየሆነ ነው። እነዚህም ሁሉ ዜናዎች ካየን አንድ ነገር ግልጽ ነው። የኤአይ ውድድር ከቻት ቦት ወደ ሙሉ ቴክኖሎጂ ኢኮሲስተም ተሻግሯል። ኤንቪዲያ ቺፕስ፣ ማይክሮሶፍት ዳታ ሴንተርስ፣ አንትሮፒክ ኤአይ ሞዴል እና ሃርድዌር፣ አፕል ኮንሱመር ኤአይ፣ ሮቦቲክስ በእውነተኛ ዓለም የሚሰሩ ማሽንስ እና ሁሉም አንድ ነገር ይፈልጋሉ፣ የወደፊቱን ኤአይ ማሸነፍ። እንግዲህ የዛሬው የቴክኖሎጂ መረጃችን ይህን ይመስላል። ከነዚህ ዜናዎች የትኛው ነው በጣም ያስገረማችሁ? ኤንቪዲያ የኤአይ ሰርቨር ዋጋ መጨመሩ ወይስ ሮቦት 100 ሜትርን በ9 ደቂቃ ከ39 ሰከንድ መሮጡ? እንዲሁም ኤአይ እና የወደፊቱ ዳታ ሴንተር? ከታች ኮሜንት ላይ ይጻፉ። ላይክ፣ ሼር፣ ሰብስክራይብ ያድርጉ። ኢትዮ ቴክኖሎጂ ሶሉሽን የእናንተው ነው።